ውድ እግር ኳስን የምትወዱ የእግር ኳስ ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተመለስኩ። በምሽቱ ሌላ ጨዋታ ማንቸስተር ዩናይትድ ወደ ሲቲ ግራውንድ ተጉዞ ኖቲንጋም ፎረስትን ገጥሞ ነበር። በጨዋታውም 1-0 ተሸንፏል። እንግዲህ የራሳቸው ልጅ ያሳደጉት አንቶኒ ኢላንጋ ነው ጎሉን ያስቆጠረው። እጅግ የግል ጥረት የሚጠይቅ ካውንተር አታክ ነበር። ምናልባት የአንቶኒ ኢላንጋ ብቃት በዛ ጎል ላይ ተደናቂ ቢሆንም በጨዋታው በተለይም በመጀመሪያው 45ም አንቶኒ ኢላንጋ ጥሩ እንቅስቃሴ ነበር ያደረገው። ኑሳይር ማዝራዊን እጅግ ሲፈትነው ነበረ። በጣም ፍጥነት ያለው ተጫዋች ነው። ከዚህ ጋር በተያያዘ ጎሉን ሲያስቆጥር 85 ሜትር ሩጧል አንቶኒ ኢላንጋ። በሚገርም ሁኔታ የሮጠው ደግሞ በ9 ሰከንድ ነው። 85 ሜትሩን በ9 ሰከንድ ነው የሮጠው እና እጅግ በጣም በምን ያክል ፍጥነት ሄዶ እንዳስቆጠረው ማሰብ ይቻላል፣ መገመት ይቻላል። ያ ጎል ሲቆጠር ለማንቸስተር ዩናይትድ የተሰጠ የማዕዘን ምት ነው። በካውንተር አታክ እንግዲህ ማንቸስተር ዩናይትድ ላይ የተቆጠረው በጨዋታው ላይ ተመሳሳይ አጋጣሚዎች በተለይ በመጀመሪያው 45 በተደጋጋሚ ሲከሰቱ አይተናል። እና ስለዚህ ጨዋታ ስናነሳ ማንቸስተር ዩናይትድ ተበልጦ ነው የተሸነፈው ወይስ ምንድነው? ለሽንፈቱ ምክንያት ምንድነው? በዚህ ዓመት ማንቸስተር ዩናይትድ እንግዲህ በርካታ ጨዋታዎችን ተሸንፏል። በአንጻራዊነት ኖቲንጋም ፎረስት በዚህ ውድድር ዓመት እያሳየ ያለው አቋም ጠንካራ ስለሆነ እንደውም በኖቲንጋም ፎረስት መሸነፉ ላይገርም ይችላል። ነገር ግን በዚህ ጨዋታ ላይ ማንቸስተር ዩናይትድ ተሸንፏል ስንል በጨዋታው ላይ ልክ እስከዛሬ እየተሸነፈባቸው እንደመጡት ጨዋታዎች ማንቸስተር ዩናይትድ ተበልጦ ነው ወይ የተሸነፈው የሚለውን ነገር ካየን ግን ሌላ ይሆናል መልሳችን። ማንቸስተር ዩናይትድ በጨዋታው ላይ በጣም የተሻለ ነበር። በሙከራ ረገድ፣ በኳስ ቁጥጥር፣ በብዙ የጨዋታ መመዘኛዎች ማንቸስተር ዩናይትድ በዚህ ጨዋታ ላይ የተሻለው ቡድን ነበረ። ታዲያ የተሻለው ቡድን ከሆነ እንዴት ተሸነፈ ነው ጥያቄው። ትልቅ ጥያቄ ሊሆን የሚችለው እሱ ነው። በዚህ ጥያቄ ላይ ሁለት ነገሮችን ማንሳት ይቻላል። ማንቸስተር ዩናይትድ በሁለት ምክንያቶች ተሸንፏል ማለት ይቻላል። የመጀመሪያው ነገር ጎሏ ስትቆጠር ያንን ካውንተር አታክ የሚያስቆም ተጫዋች አልተገኘም። ኢቭን ታክቲካል ፋውል እንኳን ሰርቶ መሃል ሜዳ ላይ አንቶኒ ኢላንጋን ማስቀረት የቻለ ተጫዋች የለም። በጣም የሚገርመው ኖቲንጋም ፎረስት በኤፍኤ ካፑ 120 ደቂቃ ተጫውቶ የመጣ ቡድን ነው። በአንጻሩ ማንቸስተር ዩናይትድ ከአንድ ሳምንት በላይ አብዛኞቹ ተጫዋቾች አርፈዋል። ስለዚህ እንደ ፍሬሽነት ካየነው የማንቸስተር ተጫዋቾች ፍሬሽ የሆነ ጉልበት ሊኖራቸው ይገባ ነበረ። ነገር ግን በኮሚትመንት የነበራቸው የጨዋታ ዲሲፕሊናቸውን ጠብቀው ግን ሲጫወቱ የነበሩት በአንጻሩ ኖቲንጋም ፎረስቶች ናቸው። በኳስ ቁጥጥሩ በተለያዩ የጨዋታ ዲፓርትመንቶች ማንቸስተር ዩናይትድ የተሻለ ነው ስንል እዚህ ጋር እንዳነሳሳት ኖቲንጋም ፎረስት በኑኖ ኢስፒሪቶ ሳንቶ ስር ቲፒካል የሚከላከልና በመልሶ ማጥቃት የሚጫወት ቡድን መሆኑን መዘንጋት የለብንም። ስለዚህ ኳስ ለተጋጣሚ ቡድን ይለቃል። ከዛ ግን የሚገኙ ኳሶችን በፈጣን ብሬክ ነው የተጋጣሚ ክልል ይዞ በመድረስ ልክ የመጀመሪያው እና ብቸኛው ጎል እንደተቆጠረበት መንገድ ነው የሚያስቆጥረው ኖቲንጋም ፎረስት። ይሄ በዚህ ዓመት ላይ የታወቀበት ያጫወት ስልቱ ነው እና ምናልባት አንዱ ኖቲንጋም ፎረስት ኳሱን ለዩናይትድ አንድ የለቀቀበት ምክንያት ነው ብለን ልናስብ እንችላለን። ግን እዚህ ጋር ያንን ስንል ደግሞ የማንቸስተር ዩናይትድንም ጥንካሬ እና ያሳያቸውን መሻሻሎችም ደግሞ ሳንክድ ነው። በጨዋታ ቁጥጥርና ዓላማ ያለው ጨዋታ በመጫወት ረገድ ማንቸስተር ዩናይትድ ሩበን አሞሪም ከመጡ በኋላ በእርግጥም የሚታዩ መሻሻሎች እንዳሉ አሁንም ማየት ይቻላል።
እና አንዱ እንዲሸነፍ ማንቸስተር ዩናይትድ እንዲሸነፍ ያደረገው ያን ኩዊክ የሆኑ ብሬኮችን ወይም ፈጣን ብሬኮችን ፈጣን የመልሶ ማጥቃቶችን ማቋረጥ አለመቻል እና መከላከል አለመቻል አንድ ዋጋ ያስከፈለው የጨዋታ ሂደት ነው ብለን ማንሳት እንችላለን። ሌሎችም ተመሳሳይ አጋጣሚዎች በተደጋጋሚ ሲከሰቱ አይተናል። በእያንዳንዱ አጋጣሚ በመልሶ ማጥቃት ኖቲንግሃም ፎረስት ሲሄድ ማንቸስተር ዩናይትድ ጎል የሚቆጠርበት ይመስል ነበር። ከረፍት በኋላ የተለያዩ ታክቲካል የሆኑ ለውጦችን ሩበን አሞሪም ሲጠቀሙ አይተናል። ሌላኛው የተሸነፈበት ምክንያት ማንቸስተር ዩናይትድ በጨዋታው ላይ በርካታ ሙከራዎችን አድርጓል። በርካታ ከኖቲንግሃም ፎረስት ሲነጻጸር እጅግ በርካታ ሙከራ ያደረገው ማንቸስተር ዩናይትድ ነው። ነገር ግን ጎል ማስቆጠር አልቻለም። በተለይ ወደ ጨዋታው መጠናቀቂያ ደቂቃዎች ላይ የተፈጠሩ አጋጣሚዎች እጅግ አንዳንድ አጋጣሚዎች እንደውም አስቆጭ ነበሩ። እንዴት ጎል ማስቆጠር አልቻለም ካል የኖቲንግሃም ፎረስት ጥብቅ የሆነ የመከላከል ዲሲፕሊን እንዳለ ሆኖ በማንቸስተር ዩናይትድ ተጫዋቾች ዘንድ ግን የመጨረሻ የውሳኔ ችግሮች ይታዩ ነበር። የአጨራረስ ችግሮች ይታዩ ነበር። ፋይናል ሰርድ ላይ መወሰን ያለባቸውን ውሳኔ በትክክል ሲወስኑ አይታዩም ነበር ተጫዋቾቹ። በተለይ በሁለተኛው አጋማሽ ማንቸስተር ዩናይትድ በርካታ እድሎችን ፈጥሮ እኒያን እድሎች ግን በርካታዎቹ አሌሃንድሮ ጋርናቾ ጋር ደርሰው ነበረ። አሌሃንድሮ ጋርናቾ በአብዛኞቹ ሂደቶች ላይ ኢማቹሪቲ አሳይቷል። ብስለት የጎደለው አጨዋወቶችን አስተውለንበታል። ኳሶችን ከርቀት ለመሞከር ጥረት ያደርጋል። 2-3 ጊዜ ተመሳሳይ ነገሮችን እየደጋገመ ተመሳሳይ ስህተቶችን ይሰራል። እንደሚታወቀው አሌሃንድሮ ጋርናቾ ማርከስ ራሽፎርድን በነበረበት ወቅት ትልቁ ችግራቸው የተከላካይ መስመርን ወይም የተቃራኒ ቡድንን ተከላካይ መስመር በጣም ይረብሻሉ። ግን የመጨረሻ ውሳኔያቸው የተሳሳተ ነው ብዙ ጊዜ። ዛሬም ያንን ነው ከአሌሃንድሮ ጋርናቾ የተመለከትነው እና አብዛኞቹ ጥሩ እድሎች እሱ እግር ስር ደርሰው ነበረ። ነገር ግን በሚያስቆጭ ሁኔታ ለማንቸስተር ዩናይትድ ደጋፊዎች መክነዋል ማለት ነው። በጨዋታው ላይ ከታዩ የአሰልጣኙ አስገራሚ ውሳኔዎች አንዱ በመጀመሪያው አጋማሽ በቋሚ 11 ውስጥ በራስመስ ሆይሉንድ ቦታ ጆሹዋ ዝርክዜን ነበር የመረጡት። ያም እንግዲህ አጥቂው ክፍል ውስጥ ታርጌት ማንቸስተር ዩናይትድ እንዳይኖረው ያደረገ የሚመስል አሰላለፍ ነበር። እጅግ ስንመለከተው የኖቲንግሃም ፎረስትን ተከላካይ መስመር ፊዚካሊ በጣም ገዘፍ ያሉ ናቸው። የአየር ላይ ኳስ በደንብ የሚጋፋ የሚሻማ አጥቂ ያስፈልጋል። በዛ ረገድ ጆሹዋ ዚርክዚ ምናልባት ሰውነቱ ገዘፍ ያለ ቢሆንም ዱዌል የማድረግ ችሎታው ላይ ግን ዛን ያክል የሚደነቅ ተጫዋች አይደለም። በእርግጥ ራስመስ ሆይሉንድ ሳይሰለፍ ይባላል እንጂ በእኔ አመለካከት ግን እሱ በተሰለፈባቸውም ጨዋታዎች በዚህ ረገድ አመርቂ ነገሮችን አሳይቷል ብዬ እኔ አላምንም። ተቀይሮ ከገባ በኋላም የተወሰኑ ጥረቶችን ጫና ለማሳደር አድርጓል። ግን የዛን ያክል ከአንድ የፕሪሚየር ሊግ አጥቂ የሚጠበቀውን ነገር ማድረግ የሚችል አጥቂ አለ ብዬ አላምንም ዩናይትድ ቤት ውስጥ። ጆሹዋ ዚርክዜ በተለያዩ የጨዋታ ሂደቶች ውስጥ ጥሩ እንቅስቃሴዎችን ያደርጋል። ነገር ግን ቲፒካል 9 ቁጥር አይደለም። እሱ ወደኋላ እየተመለሰ መጫወት የሚፈልግ ሞር ከአጥቂነት ይልቅ ለ10 ቁጥርነት የቀረበ ተጫዋች ነው። ሁለተኛው አጋማሽ ላይ ያንን የተመለከቱት ሩበን አሞሪም ማኑኤል ኡጋርቴ በጨዋታው ላይ በጣም ደካማ እንቅስቃሴ ሲያደርግ የነበረውን ማኑኤል ኡጋርቴን አስወጥተው ራስመስ ሆይሉንድን አስገብተው እንግዲህ ጆሹዋ ዚርክዜን ወደ 10 ቦታ
ወደ 10 ቁጥር ቦታ ቡርኖ ፈርናንዴዝን ደግሞ ወደ ተከላካይ አማካይ ቦታ ከካሲሚሮ ጋር እንዲጣመር ነበር ያደረጉት። በዚህም ረገድ እንግዲህ በፈጠራው ማንቸስተር ዩናይትድ የተሻለ እንቅስቃሴ ማድረግ ችሏል። ሁለተኛው ውሳኔያቸው ከእረፍት በኋላ የወሰኑት ምንድን ነው? ኑሳይር ማዝራዊ በአንቶኒ ኢላንጋ ፍጥነት እጅግ ሲረበሽ እንደነበረ አስተውለዋል። ይህንንም ሌኒ ዮሮንና ኑሳይር ማዝራዊን ቦታ በመቀያየር የአንቶኒ ኢላንጋን ፍጥነት ለመቆጣጠር ሞክረዋል። በአንጻሩ ስኬታማ ነበሩ ማለት ይቻላል። በዚህ ረገድ ከዛ ቅያሬ በኋላ አንቶኒ ኢላንጋ ከመጀመሪያው 45 ላይ የነበረውን አይነት ተጽዕኖ ሁለተኛው 45 ላይ ደግሞታል ማለት አይቻልም። በተሻለ መንገድ ሌኒ ዮሮ ለመቆጣጠር ጥረት አድርጓል። መፍትሄ ሳያገኙለት የቀሩት ግን የዚህን የጎል ማስቆጠሩ ሂደት ግን ምንም አይነት ለውጥ መፍጠር አልቻሉም አሰልጣኝ ሩበን አሞሪም። ከዛ ውጭ በመጨረሻዎቹ ደቂቃዎች እንግዲህ በአጥቂ ቦታ ላይ ሃሪ ማጉዌርን አስገብተውት ነበረ። አንድ ነገር ነው እኔ ያስታወስኩት ከሊቨርፑል ማንቸስተር ዩናይትድ ከሊቨርፑል ያደረገው ጨዋታ ነበር ባለፈው ዓመት ሲዝን እና ኤሪክ ቴናግ በተመሳሳይ መንገድ ሃሪ ማጉዌርን አጥቂ አድርገው እነ አንቶኒ ተከላካይ መስመር ላይ ተሰልፈው ነበርና ዛሬ ተከላካይ መስመር ላይ የተሰለፈ አጥቂ የለም። ነገር ግን ሃሪ ማጉዌርን ወደ አጥቂ ቦታ አምጥተው አሰልፈው ነበር። ወደ መጨረሻ ደቂቃ የሚሻሙ ኳሶችን በጭንቅላት እንዲጠቀም ታስቦ የተደረገ ቅያሬ ነበር። መጨረሻ ላይ ይህ ቅያሬ ሊሰራ ተቃርቦ ነበረ። እንግዲህ የኖቲንግሃም ፎረስት ተከላካዮች ከጎል ላይን ያወጡት ኳስ የዛ ውጤት ነበር። ምናልባት ያ ጎል ተቆጥሮ ቢሆን ኖሮ የሩበን አሞሪም ይሄ አነጋጋሪ ቅያሬ የበለጠ አነጋጋሪና ተደናቂ ሊሆን የሚችልበት አጋጣሚ ነበረ እና ማንቸስተር ዩናይትድ እንደነበረው ብልጫ፣ እንደነበረው የኳስ ቁጥጥር፣ እንደነበረው ሙከራ ሳይጠቀምበት በሽንፈት ወጥቷል። የሚገርመው ሌላው ነገር ማንቸስተር ዩናይትድ ሁለተኛውን አጋማሽ አብዛኞቹን ሰዓቶች ያለ ሁነኛ 6 ቁጥር ነው የጨረሰው። ምክንያቱም ካሴሚሮን አስወጥተው አሰልጣኝ ሩበን አሞሪም ክርስቲያን ኤሪክሰንን አስገብተዋል። 6 ቁጥር ቦታ ላይ ሆኖ ጨዋታውን የጨረሰው ቡርኖ ፈርናንዴዝ ነው። ቡርኖ ፈርናንዴዝ በዚህ የውድድር ዓመት ለማንቸስተር ዩናይትድ ያልተሰለፈበት ቦታ ምናልባት በረኛ ነው። በወረቀት ላይ ተከላካይ ሆኖ ተሰልፎ ላናየው እንችላለን፣ ግን ምን ይከላከላል፣ ኳስ የጎል ዕድል ይፈጥራል፣ ጎል ያስቆጥራል። ስለዚህ አብዛኞቹን ስራዎች ይሰራል ቡርኖ ፈርናንዴዝ። የበረኛ ስራ ብቻ ነው እስካሁን ያልሰራና የዛሬውን ጨዋታ በ6 ቁጥር ቦታ ላይ ሆኖ የጨረሰው እሱ ነበረ። ኳሶቹን ክሬት ለማድረግም እየሞከረ የነበረውም እሱ ነበረ። ምናልባት እንግዲህ ፋይናል ሰርድ ላይ የነበሩ ተጫዋቾች አልተጠቀሙባቸውም እነዛን እድሎች እና ማንቸስተር ዩናይትድም ከሽንፈት መታደግ አልተቻለም። እስኪ ማንቸስተር ዩናይትድ ብልጫ ነበረው ካልን በስታስቲክስ ይህንን ብልጫውን እንመልከት ከተባለ በኳስ ቁጥጥር ረገድ ማንቸስተር ዩናይትድ 68% የኳስ ቁጥጥር ነበረው። ኖቲንግሃም ፎረስት በአንጻሩ 32% ነበር የኳስ ቁጥጥር የነበረው። ቶታል ሙከራ ከተመለከትን 23 ሙከራ ማንቸስተር ዩናይትድ ሞክሯል። በአንጻሩ ኖቲንግሃም ፎረስት 8 ሙከራ ነው ያደረገው። ቢግ ቻንስ የሚባለውን ስንመለከት ማንቸስተር ዩናይትድ 3 ሞክሮ ነበር። ኤክስፔክትድ ጎል የምንለው ወይም ኤክስጂ የምንለውን ስናይ ማንቸስተር ዩናይትድ 1.63 ኤክስጂ ነበረው። ስለዚህ ቢያንስ አንድ ጎል ማስቆጠር መቻል ነበረባቸው ከዚህ ኤክስጂ።
ኖቲንግሃም ፎረስቶች ከ0.48 ኤክስጂ ነው እንግዲህ አንድ ጎል ያስቆጠሩት፣ ከአንድ ያነሰ ኤክስጂ ነው ኖቲንግሃም ፎረስት የነበረው። እነሱ አብዛኛውን ሰዓታቸውን መከላከሉ ላይ ነበር ያሳለፉት። የሚገርመው ነገር በዚህ ጨዋታ ላይ ኖቲንግሃም ፎረስት የመጀመሪያውን ኮርና ለማግኘት የማዕዘን ምት ለማግኘት 33 ደቂቃ ጠብቀዋል። በ33 ደቂቃ ውስጥ ምንም አይነት የማዕዘን ምት አላገኙም ነበረ። በዚሁ ደቂቃ ውስጥ ማንቸስተር ዩናይትድ 10 ሹት ነበረው፣ ወይም በመጀመሪያው 45 10 ሹት አድርጎ ነበር። 10 ወደ ጎል ሙከራ አድርጎ ነበረ። ከመስከረም ወር ላይ ከዚህ የበለጠ ቁጥር ማንቸስተር ዩናይትድ በዚህ ሲዝን ያስመዘገበው መስከረም ወር ላይ ከሳውዛምፕተን ነበር። በመጀመሪያው 45 ደቂቃ 11 ሹት አድርጎ ነበረ ሳውዛምፕተን ላይ። ዛሬ ነው ከዛ ቀጥሎ ዛሬ ነው በመጀመሪያው 45 10 የጎል ሙከራ ከእረፍት በፊት ወይም በመጀመሪያው 45 ማድረግ የቻለው። ይህን ስናይ ማንቸስተር ዩናይትድ በዚህ ሲዝን በርካታ ጨዋታዎችን ተሸንፏል። ነገር ግን እነዛን ጨዋታዎች ሲሸነፍ እጅግ ደካማ የሆነ እንቅስቃሴ እያደረገ ነበር የተሸነፋቸው። ነገር ግን ይሄኛው ጨዋታ ላይ ከጨዋታው በፊት መነጋገር የነበረው ምንድነው? ማንቸስተር ዩናይትድ አንጻራዊ መሻሻሎችን አሳይቷል። ነገር ግን ይህ መሻሻል ከገጠማቸው ቡድኖች አንጻር ነው ወይስ ቡድኑ እውነትም ፕሮግረስ አሳይቷል በአዲሱ አሰልጣኝ ስር? ከጨዋታ ፍልስፍናው ጋር ተናቧል ወይ? ተጫዋቾቹ ተረድተውታል ወይ ሀሳቡን፣ አይዲያውን የሚል ነገር ይነሳ ነበረ። ምናልባት ይህን ጨዋታ መሸነፉ ሙሉ ለሙሉ ያን ነገር ተቀብለውታል የሚለውን ነገር ሚዛን እንዳይደፋ ሊያደርግ ይችላል በአንዳንድ የእግር ኳስ ቤተሰቦች ዘንድ። ነገር ግን ጨዋታውን ለተመለከተ ፐርፎርማንሱን ለተመለከተ ማንቸስተር ዩናይትድ አዎ ፕሮግረስ አለው ብሎ መናገር ግን ደፍሮ ይቻላል ብዬ አስባለሁ። ምንድነው አሁን የሚቀረው? ምናልባት ለዚህ ጨዋታ ለዚህ አጫወት ለአሰልጣኙ አጫወት የሚሆኑ ተጫዋቾችን ግን ማግኘት አሁንም በክረምቱ ለዩናይትድ የሚታሰብበት መታሰብ የሚገባው ነገር እንደሆነ ግን ግልጽ ነው። መሀል ሜዳው ላይ እንግዲህ ያለ ሁነኛ 6 ቁጥር መጨረስ ማለት በዚህ የፕሪሚየር ሊግ ጨዋታ እጅግ አስቸጋሪ ነገር ነው። በጣም ወሳኙ ቦታ ነው። ይህ ቦታ በአግባቡ አልተሸፈነም ማለት አንድ ቡድን በፕሪሚየር ሊጉ ውጤታማ ለመሆን አስቸጋሪ ነው የሚያደርግበት። ከዛ ውጭ በጨዋታው ላይ የተንጸባረቁ ነገሮች ምንድነው? በዩናይትድ በኩል ጉዳት ላይ የነበሩ ተጫዋቾች ተመልሰዋል። እነ ሃሪ ማጓየር፣ ሌኒ ዮሮ እንዳለ ሆኖ በውድ ዋጋ ከቼልሲ ከመጣ በኋላ ዩናይትድን እምብዛም ማገልገል ያልቻለው ሜሰን ማውንትም እንዲሁ 78ኛው ደቂቃ ላይ ተቀይሮ መግባት ችሏል። እና ዩናይትድ ይህን ጨዋታ ተሸንፏል። በዚህ የውድድር ዓመት በፕሪሚየር ሊጉ ማንቸስተር ዩናይትድ ሲዝኑን ማጠናቀቅ ከዚህ በኋላ ሲዝኑ እንዲጠናቀቅ ጨዋታዎችን ከማድረግ ውጭ የተለየ ነገር አቺቭ ያደርጋል ተብሎ አይታሰብም። ምክንያቱም ከቶፕ 4 ከአውሮፓ ከየትኞቹም የውድድር መድረኮች አሁን በጣም ሩቅ ቦታ ላይ በደረጃ ሰንጠረዡ ወርዶ ነው የሚገኘው። ስለዚህ ምንም አይነት አሁን የአውሮፓ የውድድር መድረክ ቦታዎችን በፕሪሚየር ሊጉ ያሳካል ተብሎ አይታሰብም። ምናልባት ሚድ ቴብል ላይ ከ10ኛ በታች ወይም ከ1 እስከ 10 ባሉት ውስጥ መጨረስ አንድ አቺቭመንት ሊሆን ይችላል። ከወገብ በታች ሆኖ ከመውረድ ከወገብ በላይ ሆኖ መጨረስ ሊሻል ይችላል። ነገር ግን ይሄ ደግሞ የተለየ የሚፈጥረው አቺቭመንት የለም። ስለዚህ ማንቸስተር ዩናይትድ አሁን ፎከሱ ምንም እንኳን ሩበን አሞሪም ምንድንበት አይደለም እሱ አይደለም ፎከሳችን ቢሉም ፎከሱ ግን መሆን የሚገባው እንደ ብዙዎችም እንደሚስማሙበት ኢሮፓ ሊጉ ነው። በተቻለው አቅም ማንቸስተር ዩናይትድ ፐርፎርም ማድረግ አለበት። ኢሮፓ ሊጉ ላይ ትልቅ እድል አለው። ካለው ፕሮፋይል አንጻር ማንቸስተር ዩናይትድ ኢሮፓ ሊጉ ላይ አሁን ያሉ ተጋጣሚዎችን ማሸነፍ ይችላል ተብሎ ይታሰባል። ስለዚህ በኢሮፓ ሊጉ ልክ
ጆዜ ሞሪኒዮ እንዳደረጉት ያን ውድድር ማሸነፍ የሚችል ከሆነ ቢያንስ ይህን የውድድር ዘመን መጥፎ የተባለውን ይህን የውድድር ዘመን መጨረሻ ላይ ወደ ጥሩ ነገር ወይም ወደ ስኬት መቀየር የሚችሉበት እድል አሁንም ሩበን አሞሪም በእጃቸው ላይ ይገኛል። ስለዚህ ከዚህ በኋላ ባሉት የውድድር ጊዜያት ማንቸስተር ዩናይትድ ትኩረቱን ኢሮፓ ሊጉ ላይ ያደርጋል ተብሎ ይታሰባል። በፕሪሚየር ሊጉ ቀላል የሚባሉ ጨዋታዎች አይደለም የሚጠብቁት። በሚቀጥለውም ከማንቸስተር ሲቲ ይጫወታል። ማንቸስተር ሲቲ በኤፍኤ ካፕ ከቦርንማውዝ ያደረገውን ጨዋታ ስንመለከት ሁለተኛው አጋማሽ ላይ የነበረው ፍጹም መሻሻል የታየ ነበረ፣ ግልጽ ነበር። ስለዚህ አሁን ማንቸስተር ሲቲ ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። እነ ኒውካስል ዩናይትድ፣ ቦርንማውዝ የመሳሰሉ ጠንካራ ቡድኖች ይጠብቋቸዋል። በኤሮፓ ሊጉ ደግሞ የፈረንሳዩ ሊዮን ይጠብቃቸዋል። ስለዚህ አሁን ሙሉ ፎከሳቸውን ትኩረታቸውን ኤሮፓ ሊጉ ላይ ቢያደርጉና ኤሮፓ ሊጉን በስኬት ማጠናቀቅ ከቻሉ ዋንጫውን ማንሳት ከቻሉ መጥፎ የተባለው ይህ የውድድር ዓመት ለማንቸስተር ዩናይትድ በጥሩ ጎኑ የሚነሳ ወይም መጥፎውን የሚያስረሳ መሆን ይችላል ተብሎ ይታሰባል። እስኪ ወደፊት የሚሆኑትን ነገሮች ደግሞ አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቻናሌን ሰብስክራይብ ማድረግ አይረሳ። ቪዲዮ ብዙዎች ጋር ይደርስ ዘንድ ላይክ አድርጉ። ይመቻችሁ።